ሰላም አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እና እስኪ የሰራሁትን ዳቦ ዛሬ አብረን እንቆርሳለን ማለት ነው። ቁርስ በጣም የምንቸገር ልጆች ማለት ነው። እንደዚህ ቁርስ አንዳንድ ቤት ቁርስ የማይሰራበት ቤት አለ፣ የማይገዛበት ቤት ስላለ እንዲህ እየሰራን ራሳችንን ብንጠብቅ የምትል መልእክት አለችኝ። ማለት እኔ ቤት ቁርስ አይሰራም አይበሉም እና እኔ ደግሞ ስራ ከጨረስኩ በኋላ ግዴታ ቁርስ ካልበላሁኝ ምሳ ባልበላ ይሻለኛል፣ ቁርስ በልቼ ማለት ነው። አንዳንድ ልጆች ደግሞ አላችሁ ያሰረ ቁርስ ምንም አይሰራልንም የምትሉ ማለት ነው። ሰውነታችን አልተነቃቃም ምናምን ላ እንደዛ ብሎ ነገር የለም። የሰው ልጅ እንዴት ነው ምግብ ሳይበላ? አይታችኋቸዋል እንድርዞኞቹን እና እንደዚህ ሰራ እያደረግ ብስሚላ ብንበላ ቁርስ አሱር የሚል ሀሳብ አለኝ። ሰብስክራይብ አድርጉ የኔ ውዶች፣ እወዳችኋለሁ፣ አበረታቱኝ።